ህይወቴን እያወቅሽው ኑሮዬን እያወቅሽ ምን አስበሽ ነው? እኔ ኑሮዬ እያወራሁ ነው የኖርኩት። እንዲሆናለሁ እያልኩኝ የሆንኩ ሰው ነኝ። እግዚአብሔር ይመስገን። ምን ብለህ ነበር? እኔ ምን ያልኩት አለ? እኔ እንዳለ የምታየው ህይወቴ እንደዛ ነው። እኔ ሁሉም ነገር በቃ እኔ ሳይኮሎጂ እማራለሁ አልኩኝ። 7ኛ ክፍል እያለሁ ነው እኔ ምን ሆንኩኝ። አዲስ ዩኒቨርሲቲ በቃ ብቻ እግዚአብሔር ይረዳኛል። አወራለሁ። ያልተሳካልኝ ኳስ ተጫዋች ብቻ መሆኔ ነው። ኳሶችና አሜሪካ መሄድ ብቻ ነው የተሳካልኝ። ኳስ ተጫዋች ትፈልግ ነበር? የአሜሪካ ኤምባሲውን ንገረን እስቲ። አሜሪካ እንዴት ነው መሄድ ያልተሳካል? እንዴ ብላክሊስት አይደለም አይደለም። አሁን ነው የምሄደው። ያኔ እኮ አልሄድኩም። ያኔ አልሄደም። ያኔ እኮ በጣም ተጎድቻለሁ። አሜሪካ ኤምባሲ ምን ተፈጠረ መሰለሽ? አንድ ሰውዬ ነበር ታደሰ የሚባል ክዮኒ ፕሮሰስ ጀምራለሁ ያለ ፕሮሰስ ለተማሪ አስጨርሳለሁ የሚል ሰው ከአቢሲኒያ ቫይን በፊት ነው ይሄ። አረ አቢሲኒያ ቫይን እያለ ዩኒቨርሲቲ እኔ ሳያቸው ምንም የምናደርግም አልመሰለኝ አልኩኝ። ልንቀጠስ ብዬ ብቻ ታደሰ በኮኔክሽን አወቅኩት ምናምን ነገር በቃ ታዲነች ምናምን ሰው አስላከ ሰው ምናምን የምናውቀው ሰው ምናምን ሄደ በሱ እና ምናምን በቃ ይጀመራና ድምፅ ያጥፍቼ ነው ወንድምሽ አሉ ፕሮሰስ ለሰው አይነገርም። አዎ ህዝብ እኮ ያስቀራል አይሆንም ተብዬ ምናምን ነገር ጸጥ ብዬ አብሮኝ ደግሞ አሉ አሁን አቤላላ ላይቭ ላይ ያለው አቤላላ ጆኒ ሚኪ ዶጮ አሉ ብቻ እነሱ በጣም የአብሮ አደጎች ደግሞ ምላቸው የሰፈር በቃ አብሮ እንደዛ ከእነሱ ጋር የጀመርኩት ምናምን ነገር ከዛ ታዴ አገኘ ነው ታዴ በቃ አይምሮዬን ሞላው። አንድ ወር ጊዜ የሆንተና እንደሄደው አለ። ከዛ ላይ ስንት ብር ምናምን ስለው 15,000 ብር አምጧል። ታዴ አየር ባየር ኮሚሽን ሰራ በዛ ጊዜ ይሄ ማለት የዛሬ 6 ነው 5 ዓመት 15,000 ብር እኔ ኬት ላምጣ? የአባቴንም የእናቴንም አቀማቃለሁ። ዩኒቨርሲቲ ተማሪ ነኝ። ውጭ ሀገር ዘመድ አለኝ። እነሱ ናቸው ቻንሶች። ግሩፕ ከፈትኩኝ። ጎፈንድሚ ማለት እኮ ነው አሁን። ግሩፕ የምን ግሩፕ? እንዲህ ቤተሰብ ሰብስቤ ውጭ ሀገር አለ የሚባል ቤተሰብ ሰብስቤ እኔ የደረሰ ልጅ ዮናታን ደረሰ አሜሪካ መሄድ እንደዚህ ፕሮሰስ አለ 15,000 ብር ያስፈልገኛል ላኩልኝ የሚል እንዲያዩ ሁለት ሰው ሌፍት ሲላዩ ከግሩፕ የጨዋታ ቀልዴን ነው ግን አክስቲዝናሽ ሌፍት አክየና እንዬ ሌፍት አውጭ ከዛው ሶስቱ አገኘው ሁለት አክስት አንድ አጎት አገኘው 5,000 ብር ይሰጡኝ ሞላ 5,000 ብር ተሰጠኝ። እቤት አሳመንኳቸው። እቤት ምን ያምኑኛል? ምክንያቱም ያልኩት ነገር እየሆነ ነው። በቃ እየሆነ ነው፣ ህይወቴ ውስጥ እየሆነ ነው። እኔ ደግሞ ምንድነው ማምነው እንዲህ እንቁልጭ የሚል አምላክ የለኝም ብዬ ነው ማስበው። አሁንም ስቲል እንደዛ ነው እምነቴ። የሆነ ሊሳካል ነበር ግን አለው ምናምን የሚል እንደዚህ የሚል እንቁልጭ የሚል አምላክ የለኝም። እዛ ድረስ ካደረሰኝ በቃ ያረጋዋል። ምንም እንደዛ ነው ህይወቴ። በቃ በዛ ልክ ነው የሚሄደው። አንድ ሳምን አመንኩ ነው በቃ እኔ። ከዛ ላይ ሄደን ፋዘር በጣም በቃ ደብሮታል ይሄን ብር መስጠት ምናምን ነገር ማታቆን ሰው ምን ያለ ነው ብቻ እየጨቀጨቀኝ ነው የምንሄደው። ከዛ ስትሰጠው ምናምን ታዴ ፕሮሰስ ጀመረ ሲጀምር ተሳካ ብቻ ነገር ሄደ። ፍሎሪዳ ዩኒቨርሲቲ ተቀበሉኝ። እኔን ቶፍል ተፈተንኩኝ ምናምን ነገር ቶፍልና ኤልቲኤስ ተፈተንኩኝ። ኤልቲኤስ ተፈተን ምን ተፈጠረ መሰላችሁ? እንግሊዝ እዚህ ምንድነው ብሪቲሽ ካውንስል እዛ የተፈተንኩት ሊስኒንግ ስፒኪንግ እና ራይቲንግ ይፈትናሉ። ራይቲንግ እንኳን ዝም ብለህ ጽፋት አለ እንደበ ተማርከው በሚለው ማውራት ነው። ማዳመጥ እዚህ ጋር ታደርጋለህ። ወረቀት ይሰጠዋል። የሆነ ሴትዮ ታወራለች። እሷን እየሰማ መልስ ነገር ነው። ከዛ ለእኔ አረኩት። ከዛ ላይ እንትኗን ሰምቼዋለሁ። ራሱን ያስተዋወቀች ነበር እግዚአብሔር እንገራችሁ ብዬ ነው። ከዛ ላይ የሆነ ሰዓት ላይ ቻፕተር 3 ስትል አልሰማሁትም። ምን አይፈትነ እንዴ ኢንትሮዳክሽን ላይ አለ። እንዴት
በጣም ረዥም ራስ ማስታወቅ ላይ አልነበረች እንዴ ሴትዮዋ? ምናምን በቃ እኔ በቃ አቴንሽን ሰጥተህ ትሰማለህ ወይ ነው? በቃ ከዛ ላይ ብቻ ዝም ብዬ ሞላለች ብቻ ሄድኩኝ። ኤልቴስ ብቻ የሆነች ውጤት ያመጣው ምናምን ነገር ግን ታዴ ግን አረጋትና አመጣት ነገር ቢሆን አመጣት። ከዛ ላይ ፍሎሪዳ ተቀበሉኝ ዩኒቨርሲቲ ምናምን ነገር ደብዳቤ ላኩልኝ፣ ሲም ካርድ ላኩልኝ፣ ቲሸርት ላኩልኝ፣ እስክሪብቶ። ደብዳቤው ያስለቀስ የፍቅር ነው ይመስላል። አንተ የኛ ተማሪ ስለሆንክ ደስተኞች ነን። ይሄ ሜዲያ አንተ ነው ኳስ ስትመጣ የምትጫወትበት ሜዲያ ላይ ተማሪያችን ስለሆንክ ሲም ካርድ ነው ስትመጣ የምትጠቀሙ ሲም ካርድ ነው። ጨረሱኝ በቃ ሄድኳል። ከስታዲ ፕሪንት አስደርገው ቢሆንስ ስማችት በቃ እኔ ሄድኩኝ አልኩኝ። ከዛ በኋላ እንዳለ ስልኬ ላይ ዲሌት አደረኩኝ። ዘፈን የማይረባ ዘፈን ነው፣ የፍቅር ዘፈን ምናምን አይጠቅመኝም። እንዳለ የስደት አደረኩት። ሸኙ ሊድ በቃ ሸኙ ሊድ በቃ ይዘጋጅልኝ ሻንጣዬ ምናምን በደንብ እናቴ አንድ ቀን አገኘኋት ከውጭ ስገባ ምስር እየለቀመች አልቅሼ ልፈነዳ። የአንቺን ህይወትማ እኔ ካልቀየርኩት ብዬ ምስር እየለቀመች አልኳት። እንደዚህ በፍጹም እኔ አልችልም አልኳት። ወንድሞችን እህቶችን ሳይ እንዴት እንደሚያሳዝኝ እንዴት አዘን እንደሚበላኝ አዘን ከምል በላይ አዘን ነው ይበላኝ። መስታወት ሳይ ቦሌ ሲሸኙኝ እንዴት ላለቅስ እችላለሁ ብዬ አለቅሳለሁ። እናቴ ትሙት እንዴት ቦሌ ሲሸኙኝ እንዴት ላለቅስ እችላለሁ ብዬ እምባይ እንዳይደብር እኮ ነው ፎቶ ምናምን ካለ መልኬ እንዳይበላሽ በሚል ስለማመድለው አልኩልህ። የማይቀረው ቀን መጣ። ኤምባሲ አሜሪካን ኤምባሲ። እኔ ማስበው ምንድነው አሜሪካ ኤምባሲ ገባው። ስም ማን ነው? ዮናታን ደረሰ ኮንግራ። ምክንያቱም ዩኒቨርሲቲው እንደዚህ እንትን አላለህም አሰለጠነኝ። እግዚአብሔር ይስጥ አሰልጥኖኛል። አሸምድዶኛል። ሸምድጃለሁ። ሚዞን ይዣለሁ። እንዲህ ልጠይቅ ይችላል። ሁሉም ይታወቃል። ኤምባሲ ልትገባ ስትል ብዙ መካሪ ያለ ብቻ ትመከራለህ። ብዙ መካሪ ያለ ከዛ ሸምድጄ ገብቻለሁ ምናምን ነገር ስገባ ተለከፍኩኝ። ገና እንደገባው ትልቅ በር እንደዚህ ነው ማቆን የሚከፈት። ለካ እንደዛ የሚከፈተው ፑልና ፑሽ ማለይ ልጅ በአሜሪካ ኤምባሲ መግባት ስታገድለው አልኳ ጓ ሲል ያስተጋባል ይሁን ያስተጋባል። ወይኔ እናቴ እዚህ ድረስ ደርሻለሁ። ከዛ ላይ አንዷ መጣ እንደዚህ ገፋችሁ። አይ ይማ ብላ ተጽፏል እኮ ተነጀሰ ልቤ ቀጥልትል። ከዛ ላይ ቁጭ አለን። አሜሪካ ኤምባሲ የገባ ያውቀዋል። ሱፍ ለብሰን ሄድኩ። የወንድሜን ሱፍ ሳይሆን ሹራብና ፎርማል ተብዬ ከዛ እንደዚህ ብቻ ከዛ ኮተም ማድረግ ያለው በቃ ያትሆኝ በቃ የሆነ ልጅ ነኝ በቃ የሆነ ምናምን ቡና ያለ ልጅ ምናምን በቃ ማይሆን ጃኬቱም ሰፍቶታል ምናምን ልጅ። ከዛ ሲሄድ ሰው ሁሉ ተቀምጧል ምናምን ነገር። አሜሪካ ኤምባሲ መስቶት እዚህ ገብታ ቃል አላውቅም። ታውቂያለሽ አንተ ታውቃለህ? አዎ ላይብረሪ ነበረ ሽሮ ሜዳ ነው። ኤምባሲ ቪዛው አልፈም ኤምባሲ ውስጥ ነው ገብታለ የተባልኩት። አንድ አረ ኤምባሲ ድረስ እንደዚህ እኔ ማወራው ነገር ቪዛ ጋር አይደለም። በቃ ቪዛ ሲሰጥ የሆኑ ሰዎች አሉ ቪዛ ኦፊሰሮች የሚባሉት ከኋላ። ከዛ መስቶት ደግሞ አለ ልክ እንደ ባንክ ቤት መስቶት አለ። ቀጥሎ ነው አንተ ክላይንታቸው ሲመጣ ብቻ የሚያወራ እንደዚህ። እነሱ ካልፈቀዱላት አታወራ፣ አይሰሙም። መስቶቱ ወፍራም ነው ነው የሚሰማ። ከዛ ጉት አፍን ይንቀሳቀሰው እነሱ ነክት ያልክ ነው አንተ ራስን ኢንትሮዲዩስ እያደረግህ ኦን ካረጋችሁ ብቻ ነው አንተ ድምጽ የምትሰማልህ። ከዛ ብቻ እንደዛ ተሰብስበዋል። ኔክስት እየተባለ የሚሄደው ደረሰ። እኔ ጋር ኔክስት አለች። ደረስኩ። ቆምኩ። ስቆም እሳት ሆነ ቦታው፣ እሳት ሆነብኝ። የማውቀው እንግሊዝኞች ጠፉ። እነ ቨርብቱ እነ ቨርቧን ተዋቸው ሰዱኝ። ቨርብ አይ ኤን ጂ በቃ አዎ እነዚህ ኮንቲኒየስ ቴንስ አይ ኤን ጂ ያምራል። በቃ ፓስት ፕሬዘንት ወዚዝ የለም። እግዚአብሔር ነው ጠፉ። አይምሮዬ ባዶ። ስምክ ማን ነው አለች። ማይ ኔም ኢዝ ዮናታን ደረሰ አልኩኝ። ፋይል ምናምን ሰጠው እስከ 3 ሰዓት በጣም ሰላም ነበርን። የኔና እሷ ወሬ ጥሩ ነበርን። ግን አታየም። ይኸውልህ ሳይኮሎጂ ይበለዋል። በቃ እንደዚህ ነው የምታደርገው።
ብቻ ኮምፒውተር እየነካካች እንደዚህም በሙሉ አንተ ፈገግታ ተብለሃል። አዎ እኔ ገና ሴድ ጉድ ሞርኒንግ ምናምን ብዬ በቃ እንዳይለኛ ከዛ ላ ጀመረች እንግሊዝኛ ማውራት ጀመረች። እኔም የሸመደድኳት ማቃትን ጣል ጣል ያልኩ ጀመርኩኝ። እኔ ተማሪ ነኝ። ተማሪ እዛ ስሄድ አማርኛ ላወራ አልችልም፣ በእንግሊዝኛ ነው። በእንግሊዝኛ እዚህ መግባባት ካልቻልክ እዛ ሀገር ምንም አትሰራም ብለው ነው የሚያስቡት። ስለዚህ እንግሊዝኛ ጥሩ መሆን አለበት ነው። ግን እኔ ሸመደድኩትን ግን ውጤቱም እዛ ጋር የእንግሊዝኛው ደግሞ ጎበዝ ነው ይላል። ጎበዝ ነው ይላል። ጥሩ ነኝ። ሸምድጄ እኮ የገባሁት ነገር እኮ እና ማቋንት እኮ እያልኩላት እኮ ነው። ግን እያልኩላት ነርቨስ ስትሆን ይጠፋል። በቃ ነርቨስ ሆንኩኝ። እዚህ ውስጥ አላበኝ ማለት ሰው እዚህ ጋር አላበኝ አስታውቃለሁ። አንድ ቀን ደግሞ ላብ ደግሞ ታውቃለህ እንዳላበ ካወቅከው የበለጠ እያላበ ነው የሚመጣው። መጣጣመቁ የመጣም ታበለ የመጣም መስታወት ተረገራል። ብቻ ላብ እንደስ ይሰማኛል፣ ፈሳሽ ነገር ይሰማኛል። ከዛ ላ አሁንም ምንድን ነው ብትሉኝ የማላውቀው እንግሊዝኛ አወራች። እሷ አወራች የማላውቀው እንግሊዝኛ አክሰንቷ ከባድ ምናምን ነገር። ከዛ በኋላ ጎበዝ ነው እንግሊዝኛ እንድትለኝ ሶሪ ልላት አልኩና አይ ሶሪማ የፋራ ነው አልኩኝ። ይቅርታ ድገሚልኝ ማለት እኮ ነው። አይ የፋራ ነው አልኩኝ። ካማጌንማ ኧረ አይባልም ፓርደን አልኳት። የፈጠነ ገብቼ yes I pardon። አዎ ደገመችው። እኔ ወንድም ፓርደን ደገመችው። እግዚአብሔርን 5 ጊዜ ፓርደን ሴኩሪቲ ብብትና ብብቴ ተይዞ እግዚአብሔር በል ወጣልኝ አለች። አትዋሽ አትዋሽ። በማይክ የዛሬ ቃለ መጠየቃችን አልተሳካም የተባልኩት ብሮ ለምን አልቻልኩም። በአማርኛ ነው በእንግሊዝኛ ነው ልጅ ያሉ አንተ እኮ ድሮፕ እኮ ቢኖሩ እኮ አሪፍ ኢዲኤም ዘፈን እኮ ይወጣል። ፓርደን እግዚአብሔር እውነት አልመሰለኝም። ያ ሁሉ ደብዳቤ ለእኔ ተሰጥቶኝ አንዲት ሴት መታ ኖ ስትለኝ ፓስፖርቴን ስመልስልኝ ስብራት መሰለ እንዴ? በጣም እንዴ ስብራት መሰለ እንዴ? ፋይሌን ሰብስቤ ወጣሁ። በቃ እንደዚህ የከሰረ ነጋዴ ሆኜ በቃ ከአሜሪካ ኤምባሲ ጅል ሆኜ ወጣሁ። ጅል ሮቤል ራሱ ጅል ሆኜ ወጣሁ። በቃ ጅል። ከዛ ለወንድሞች እዛ የሰበሰቡት ምናምን ምን አድርጓሉ መሰለሽ? እነሱ መድኃኒዓለም ሄዱ። አልችለውም ማውራት። ምን ኬስ ኮይዘ ምንድን ነው ምን መድኃኒዓለም የሚባለው እስከ ይዙናል። አዎ እዛ ሄደው እየጸለዩልን ነው እኔ እንዳልፍ። የኔ እንግሊዝኛ በጸሎት የሚሆን አይደለም ይስተካከላል። ከዛ ላይ የታገኙ መሰለ እግዚአብሔር ነው የምልህ። ከአሜሪካ ኤምባሲ ስትወጣ አንድ አስፋልት አለች። መኪና እንደዚህም ይሄዳል። ከሱ ፊት ለፊት ኮፒ የሚያደርጉ ልጆች ምን አሉ እንደዚህ። እኔ ወንድም ከአሜሪካ ኤምባሲ እዛ ድረስ እንዲህ ያለፍኩት ምን ቀረኝ አሁን ዛሬ አልሞትኩኝ። ምክንያቱም እኔ አላማ አልነበረኝም ኢትዮጵያ ውስጥ በፍጹም። በተለይ ተመልሼ አዲስ ዩኒቨርሲቲ መግባት እቅድ እንዳልኩ ነው። ሳምን አመንኩ ነው እንዴ አንተ። እኔ እኮ ኒውዮርክ ካፌ ናላቸዋል እኮ አብሮኝ የጀመሩትን እዛ ኒውዮርክ ካፌ ገብተን ዳላስ ላይ ትኝ የስደት ዘፈን የምሰማ ልጅ ኒውዮርክ ካፌ ገብቶ ዳላስ በቃ እንደዛ እኮ አይጠፋም እንደዛ ይባል ዳላስ። እኔ ፐርሰናሊ ማቆኝ እሱን ቶ ከዛ ሶፊ እንደዚህ ሆኖ ምናምን ስልክ የተደገፈ ልጅ ፋይል የያዘ ልጅ ከንፈሩ ደረቀ ግራ የገባው ልጅ ታውቃለህ። ማንም ሰው ቢያልፍ ምን ልጅ ሆንኩኝ በአንዴ። ከዛ ወንድሜ ምናምን አልጠየቁኝም ምን እንደተፈጠረ አስታውቃለሁ። ይና ፊት ይናገራል። ከዛ ላ ዳጊ በጆሮዬ እንደዚህ መጥቶ ስላልሆነ ነገር እግዚአብሔር እናመስገን ስንት ያመሰግን እንደ ብድል እኮ ያደርግ ከሚያስጠቁረኝ ብዬ ስንሄድ እዛ 6 ኪሎ እንጦጦ ኪዳነ ምሕረት እዛ ገባን። የሰው ልጅ ይሳለማላ። እኔ ወንድምሽ ስንት ይሳለምኩ
አኮረፍኩኝ ነው የምልህ። በቃ አኮረፍኳቸው። ከዛ ሰው ይዞ ይጸልያል። እኔ የእመቤቴ ምስል ላይ ሆኜ ህይወቴን እያወቅሽው ኑሮዬን እያወቅሽው ምን አስበሽ ነው? ያዙ ይልቀቁኝ። ከዛ ተይዤ አረዳጊ ይሁን ያውቀ ነው እመቤቴን። እኔ እንዲህ ሳወራ ስለማታውቁኝ እኮ ነው። አሁን ሌለፍ ስለማታውቁኝ በቃ የሚያቀኝ ሰው አሁን ይገባዋል። በቃ የምሬን ነው። በቃ እንደዚህ ነው እንኩት እንደ በጣም እንትን ያልኩ ነው። አካበድ እንዳለባል በጣም እንትን ያልኩ እግዚአብሔርን ዳጊ ይዞኝ ምናምን አረ እንደዚህ አይኮንም ምንድን ነው እናንተ ብዬ በቃ አይምሮ ስለተጎዳ ልጅ ፊልም እንጋብዘው ተባለ። ሲኔማ ወሰዱኝ። የአራዳ ልጅ ቁጥር ምናምን ነው ያስለቅሳል። ሰላም ተስፋ ያለችበት ባባ አለበት ያስለቅሳል ትንሽ እኔ ወንድም የሲኒማ መብራት በራ የኔም ባሳ ደርቅ ምን ይሉኛል? ሰላም እንዴት እንደዚህ ገላምጣታል ባባ ምን አረገችው እንዴ? ሰላም ተስፋዬ እንቁ የሀገር ነች አክትረስ ነች። ምንድን ነው ለምን የሚቆጣት? ምን ባላረገችው? እሱ ማን ነው ግብ ከባባ ጋር እግዚአብሔር። እኔ ከቤት ስወጣ እናቴ ተከተሉ ትላል ነበር ራሴን አላጠፋ በድኖንኩኝ። እኔ ይኸውልሽ አሁን የሚረዳኝ ሰው ቆይ የዩቲዩብን ኮሜንት ይኸው በቃ የዩቲዩብን አሁን ሳወራ የዩቲዩብን ኮሜንት የሄደ ሰው እና የተከለከለ ሰው የሚጽፈውን ጽፈት ይኸው ስብራቱ ልነግራችሁ አልችልም። ይኸውልህ ድቅቅ አምጥተው ክሽክሽ። ታዲያ ምን ልሰራው ነው? ሁለተኛ ሄድከው ናታን? አዎ አሁን መቼስ በእንግሊዝኛ የተከለከልከው ወይስ ሌላ ነገር ነው? አሁንም በስኮላርሽፕ ነው እኮ ራሱን ደገምኩት እንጂ ራሱን ፎርም ይዤ ልክ አይደለም። ለምን ተከለከለችኝ? እኔ እኮ ሜድ ሰው ነኝ። ተሳስታ ነው እሷ ብዬ እኮ ነው የሄድኩት። ስህተት እሷ ጋር ሊኖር ይችላል ሌላ ሰው ጋር ብዬ ወንድ ጋር ደረሰኝ። በቀጣይ ወንዱም መናገር አይችልም መሰለኝ ምንም አላወራኝም ከለከለኝ። እንትኑ ግን አላለፈም ዮኒ የመገበያ አሁን ጥፋት እነሱ ጋር ነው እያልኩ ቀኑ አላለፈም። አክሰፕት የመደረጊያ ቀንህ አልፎ ምናምን አይደለም የሆነ ጊዜ እኮ አሁን እኮ ነው 6 ወር 1 ዓመት የምጠብቅ እኮ እኛ ጋር እኮ በ3 ሳምንት ውስጥ ጠቅ ትገቢያለች እኮ። አይ የአክሰፕታንስ ኧረ እንደዚህ ያቅ ሰማ ቆይ እንዴ ምንም አላወራህም? እናቴ ትሙት ፎርም ሶኮ ላይ የድሮ ፋይልን አይቶ እኮ በጣም ያስታውቃል። አንዳንድ ሰው የፕሪቪየስ በቅርብ ከሆነ የገባው ይሄኔ እዛ ጋር አስቀምጠዋለች ጽፋለች ምናምን አስቀምጣለች ምናምን ነገር በቃ ምን እንዳለች አይ ቲንክ ላይክ ልታወራ ስትሄድ ኦልሬዲ ከልክሎ ነበር መሰለኝ። ደነዝ ነው ልጁ ምናምን በቃ ሊሆን ይችላል ማርያም ሊሆን ይችላል እንደዛም እና የተበሳበሰ ነገር ነው በቃ የተበሳበሰ ነገር ነው እዚህ እንዳይደርስ በቃ እና በጣም የሚያሳዝነው ነገር አይነግሩህም ለምን እንደከለከሉ። ረጅም ወረቀት ነው የሚሰጡሽ። ረጅም ወረቀት ይሰጡሻል። ስታነበው በቀጣይ ቀና ይለዋል። እንዴ እንትን እኮ ነው ወረቀት ላይ ተሰጡ ዲክላይንድ ኔክስት ምናምን ተባለብህ። ረጅም ወረቀት ሰጠችኝ። ቁጭ ብዬ እንዳነበው ነው መሰለኝ። ግን የማነበው ምንድነው በቀጣይ ቀን ይምጡ እንደዚህ የአሜሪካ ኤምባሲ እንደዚህ ምናምን ቢል በቃ ስትከለከ አንድ ረጅም ወረቀት አለ። አንዱ ረጅም ወረቀት ይሰጥሻል። አሁን ግን ተከልክሏል። አሁን ሌላ ተለውጣ ነው ሳላቅ አሁን ዲክላይንድ ነው ትባለው ኔክስት ምናምን ይባልብኝ። እኛ ጋር ወረቀት ነው እኛ ጋር አዘኝታ ነበር መሰለኝ። ከዛ ላይ አንዱ ሄደ እንደዚሁ ከአራታችን አንደኛው ሶስታችንም ወደቅን ተከልክለናል። አይ ሄደ እሱንም ተከልክለው ረጅም ወረቀት ልሰጠው ስትል አይ አትልፊ ኮፒ ያደርጋሉ አላችሁ አለ ጀለስ ያለው ባይዘው አሬ ክረምሶ አለ ለቀጣይ ሰው ያስፈልጋል አለ። ብቻ አሜሪካ ኤምባሲ ተከለከልኩኝ። ተመልሼ አዲስ ዩኒቨርሲቲ መግባት ለኔ ህመም ነበር። በቃ ትልቅ ህመም ነበር።